የሰይጣን ማህበርተኞች አባል ከመሆኑ በፊት አራት አይነት ሃይማኖት ውስጥ የገባ ሰው፣ ሶስት አይነት ሃይማኖት ውስጥ የገባ ሰው ነው። መጀመሪያ ወደ እስልምናው እምነት ነው ከኦርቶዶክስ የገባው። በእስልምና ውስጥ የገባው መጀመሪያ አንድ ሃይማኖት፣ አንድ ጌታ፣ አንድ እግዚአብሔርን ብቻ ነው ማምለክ የምፈልገው እሱም አላህ ነው ፈጣሪ ነው ብሎ ወደ እስልምና እምነት ተከታይ ወንድሞቻችን ቤተሰቦቻችን ገብቶ ነበረ። ይህንም ያደረገው ያለ እውቀት ከኦርቶዶክስ ውስጥ ምንም አይነት እውቀት ሳይኖረው እንዲሁ በጓደኝነት ከጓደኞቹ ጋር በመሆን ነው። እነ ቅድስት አርሴማን እነ ቅዱስ ሚካኤልን እነ ድንግል ማርያምን እንደ አማልክት ቆጥሮ እያመለክናቸው መስሎት ከነዛ ሰዎች ስብከቱን ሰምቶ ማለት ነው እነሱ ከሚሉት ነው የተረዳው። እኛም ቤተክርስቲያን አርሴማን ምን ብላ ለመጠራው ድንግል ማርያምን ታመልካታለች ወይ ብሎ ሳይጠይቅ እነሱ እያመለካቸው ነው ሲሉት አዎ ብሎ ወደዛ ገብቶ ነበረ። ከዛ እዛ በእስልምና ውስጥ 4 ዓመት ጫት እየቃመ እንደፈለገ እየኖረ የመስገጃ ሰዓት ሲደርስ ብቻ እየሰገደ ከዛ ውጭ ግን ምንም አይነት የእነሱንም እውቀት ሳያውቅ እነሱም ራሱ የሚያመልኩት ምን እንደሆነ ምንም አይነት እውቀት ሳይኖረው ማለት ነው ተመልሶ ከሙስሊሞች ወደ ፕሮቴስታንት ገባ። በፕሮቴስታንት እምነት ውስጥም ሐዋርያት የሚባል እምነት ውስጥ ገብቶ እንዲሁ እኔ ኦርቶዶክስ ነበርኩ ከዛ ሙስሊም ሆንኩኝ፣ አሁን ጌታን አገኘው፣ ተገልጦልኛል፣ አሁን በርቶልኛል እያለ ብዙ ነገር ውስጥ ገባ። ከዛ የዛሬ 6 ዓመት ነው የዛሬ 6 ዓመት አካባቢ ይመስለኛል ለየት ያሉ የፕሮቴስታንት እምነት ተከታዮች መጡ። ምን አይነት ናቸው? ፕሮቴስታንት በሚለው ስም ያሉት ግን የሚመለምሏቸው ወጣቶች ወደ ፍሪሜስነሪ ወደ ሰይጣን ማህበርተኞች የሆኑትን ወጣቶች ይመለምሉና በድብቅ ኮርስ ይሰጧቸዋል። እንዴት አይነት ኮርስ ነው? ወደ ወንዝ ዳር ላይ ይሄዱ እንዲዝናኑ፣ ወንዝ አካባቢ ላይ ሄደው እዛ እንዲጨዋወቱ፣ እንዲሰባበኩ፣ ፈታ እያሉ የጌታን ቃል እንዲያዳምጡ የሚል አይነት አካሄድ ነበርና ወንድና ሴት ካፕል ሆነው ምናምን በቃ መብላት፣ መጠጣት፣ መዝናናት ነው። ፈንድ አላቸው። እነዚህ ልጆች ግን መጀመሪያ መልምሏቸው 40-50 ልጆችን መልምሏቸው ለዚህ ሁሉ ነገር ያበቋቸው መጀመሪያ ኢትዮጵያ ውስጥ ትልቅ ለውጥ ለማምጣት የትውልድን አስተሳሰብ ለመበረዝ ነበር ይሄን የሚያደርጉት። እየሰማችሁ እንደሆነ ተስፋ አደርጋለሁ። ከዛ በጣም የሚገርመው ነገር ፕሮቴስታንት እምነት ተከታይ ሆኖ የሰይጣን ማህበረተኞች እምነትም ተከታይ ሆኖ ሁለቱንም ሆኖ ግራ በመጋባት ውስጥ ነበረ የመጣሁት። እኔ ጌታን አምኛለሁ ብዬ ነበረ። አሁን ደግሞ ይሄ ነገር ውስጥ ገባሁኝ ምንድን ነው እያለ ገንዘባቸውን ይቀበላል፣ አድርግ የሚሉትን ያደርጋል። ያው እንዲህ ነው የሚደረገው ብዬ ከዘረዘርኩኝ ጆሮአችሁን የሚያማችሁ ይቀፋችኋል። ከዛ ውጭ ግን ገንዘብ ያለ መስሎት በዶላር በብዙ ነገሮች ተታሎ ሄደ ገባ። መጽሐፍ ቅዱስን እየረገጠ በሳጥን ውስጥ በመቃብር ሳጥን ውስጥ ገብተው እግዚአብሔርን ካድና 100 ጊዜ ነው የተባልኩት የሚለው። እንግዲህ ይሄ የሐሰተኞቹ ሰይጣን ማህበርተኞች አባላት ለምሳሌ እውነተኛና ሐሰተኛ ብላችሁ ምንድነው በዚሁ ማህበር ስም ደግሞ የሚያጭበረብሩም አሉ። ገንዘብ እንሰጣችኋለን ብለው ግን ይሄን ያክል ካስገባችሁ ለምንሰጣችሁ ብለው የሚያጭበረብሩም አሉ። በፓስተሮች ስም የገቡም አሉ። የእውነት ደግሞ በትክክል ወደ ሰይጣን ማህበርተኞች ደግሞ አስገብተው ገንዘብ ሰጥተው ብለው ወደ አጋንንታዊ አካሄድ ደም በማጠጣት የሰው ደም በማጠጣት የሰው ስጋ በማብላት በጣም ዊርድ የሆነ ነገር ውስጥ በማስገባት አባል የሚያደርጉ አሉ። ይህን በነ ፓስተር ዮናታን ወይም ደግሞ በነ ህፃን ዮናታን ላይ ስትመሰክር ምናምን ሰምታችኋል። የውሸት ወይም የእውነት ይሁን እግዚአብሔር ነው የሚያውቀው። ግን ደግሞ መልምለውን እንዲያደረጉ ብለው የሚያወሩት ዝም ብሎ አይደለም። እንዲያውም ከቪዲዮዎች እንደ ማስረጃ አድርጎ ይሄ ልጅ ቪዲዮ ያመጣልኝ እቺ ልጅ እኛ ጋር ነበረች ብሎ አንዳንድ ቸርቾች ላይ ማይክ የሚያቀብሉ ሴቶችና ወንዶችን የዛ አባል እንደሆኑ ይናገር። ማይክ አቀባዮች ህዝቡ ሲናገር ሃሌሉያ እንዲሆነልኝ ምናምን ሲሉ ሄደው ማይክ የሚያቀብሉ አብዛኞቹ እንደዛ ናቸው ነው የሚባለው። በጣም የሚገርመው ነገር ይሄንን እንድናገር ያስገደደኝ ልጁ እኔ አሁን ብናገር ፓስተር መስለው ማለት ነው ቸርች ከፍተው ይሄንን ለማስፋፋት የተቀጠሩ አዳዲስ ቸርቾች አሉ። እኔ በወጣ ይገሉኛል ነገር ለምን መሳሪያ እንዳላቸው አውቃለሁ ነው የሚለው እና ለኔ ራሱ ቃሉን ሰጥቶኝ ካጠገቤ ጠፍቶ ከ6 ወር በኋላ ነው ዛሬ መምህር ልጃችን እኮ የሚቆርብበት ቀን ነው ተብሎ ሲነገረኝ ክው ያልኩት። በጣም ነው ደስ ያለኝ። እውነት ጨርሶ ስላቸው ትምህርትን ጨርሶ ኮርስ ተምሮ ሃይማኖቱ ምን እንደሆነ አውቆ ቤተክርስቲያን ሄዶ ኮርስ ተምሮ ነው ከዛ በኋላ አሁን ወደ መንፈሳዊ ህይወት መስመር ውስጥ የገባልን ብለው የደወሉልኝ። ሌላው ይሄ ልጅ
ከፕሮቴስታንት ውስጥ ሆኖ ደግሞ ከፓስተሮቹ ጋር አብሮ እዛው እያለ የእነሱን አባላት ወደዛ ለማምጣት የሚጠቀምበት መንገዱ ራሱ በጣም የሚዘገንን ነው። ይህንን ያልናገረው የምታውቁ ካላችሁ ተናገሩ። እኔ አሁን የሰው እምነት እየነቀፍኩ እንዳይመስል እያንቋሸሽኩ እንዳይመስል እነሱም የኛን እምነት ሲነኩብን እንደማልወደው ሁሉ በፕሮቴስታንት እምነት ውስጥ ያሉት ወንድሞቻችን ይህን ደግሞ እንደ መጥፎ ነገር እንዳያስቡ ይሄን ነገር ልትወው ጠቅላይነት እንዳይኖረው ማለት ነው። ለምን በእነዚህኞቹ ጌታን እያመለክን ነው ብለው የሚያስቡት ፕሮቴስታንቶቹ በእነሱ ስም ደግሞ የከፈቱ የፓስተሮች ሰይጣን ማህበረተኞች አባል የሆኑ አለባበሳቸው የታወቀ ነው። ግብረ ሰዶም ያለባበስ ያላቸው ካልሲ ያለው ጫማ ያደርጉም። ካልሲው ቢኖርም ከጫማው በታች ነው። ካልሲው ፒኪኒ ሱሪ ያደርጋሉ። ፀጉር ቁርጣቸው፣ የሱፍ አለባበሳቸው ለየት ያሉ ወጣቶች ናቸው። በቃ ዩኒክ የሆነ ማንነት ያላቸው ልጆች ናቸው። አዳዲስ ቸርቾች በጣም እየተከፈቱ ነው የሚባለው። ኢቭን መንግስት ራሱ አያውቀውም። ይሄንን የሚባለው ምንድነው? በቃ ማምለኪያ ቦታ ነው የሚሉት እና ፕሮቴስታንት እምነትን ለማስፋፋት ነው የሚባለው። ግን አይደለም ኢትዮጵያ ውስጥ ኬንያ አፍሪካ ውስጥም አውሮፓ ውስጥም የፕሮቴስታንት እምነት ራሱ የተስፋፋው ይህንን ለማስፋፋት እንደሆነ ስለሚታወቅ ያው አንድ አጀንዳ ይዞ እንደሚመጣ ይታወቃል። እነሱ መጽሐፍ ቅዱስ አቀበሉና ቸርች ሰርተው ቀና ብለን እኛ ስንጸልይ አልከዋል ሮበርት ሙጋቤ። እነሱ ከስር ያለውን መሬት ላይ ያለውን ማዕድናችንን ጨረሱብን እንዳሉት ሁሉ አሁን ደግሞ አዲስ እምነት መጣ፣ ኦርቶዶክስ ያረጀች ናት፣ የጥንት እምነት ናት፣ አያስፈልግም፣ መታደስ ይሻላል እያሉ ትንቢታት ምን ያህል እንኳን የተፈጸሙ እንደሆነ እንኳን ባለማወቅ ገብተውበት አሮጌቱን ወይም ደግሞ ያረጀችውን እያሉ እየጠሯት ቤተክርስቲያናችንን መቼም ቢሆን ሕያው የሆነችዋን ወይም ደግሞ ማትፈርስ ትከራለች እንጂ አትበጠስም፣ የሲኦል ልጆች አያናውጧትም የተባለችውን ቤተክርስቲያን ንቀዋት ሄደው ያው ለዚህ ነው የበቁት አብዛኛዎቹ። በዝላዮቻቸው፣ በጭፈራዎቻቸው፣ በጩኸታቸው የሚታወቁ ሰዎችን ከማየት ውጭ ሌላ ምንም ነገር ያተረፉት ነገር የለም። እኛስ አሁንም ጌታን ተቀበልን ብንል ስጋው ደግሞ እየተቀበልን ያለ ነውና ወንድማችን ስጋው ደግሞ ተቀብሎ ነው አሁን ጌታን አገኘሁት ያለው። አሁንም ወደ ሌላ እምነት ላለመውጣቱ ምን ዋስትና አለ ቢባል ይሄ ልጅ እያደረገ ያለውን ነገር በሙሉ ሲዘረዝር የነበረው ከመጀመሪያው ተነስቶ ነው። ከኦርቶዶክስ ወጥቶ ወደ እስልምና፣ ከእስልምና ወደ ፕሮቴስታንት፣ ከፕሮቴስታንት ወደ ሰይጣን ማህበረተኞች ተዛውሮ መልሶ ወደ ኦርቶዶክስ የመጣው ምን እንደሆነ ስላወቀ ነው። ያ ማለት እናቱ ጠንቋይ ወይም ጨሌ አምላኪ ወይም ደግሞ ባለዛር ቃልቻ ነበሩ፣ ዛር አንጋሽ ነበሩ፣ አባቱን ጭምር አንካሴ በትር ይዘው ቀን ይዘው የሚሽከረከሩ ነበሩ በየገጠሩ በየምኑ። ከእናትና ከአባቱ ሸፍጦ መጥቶ ነው አዲስ አበባ ላይ መኖር የጀመረው። ከዛ ደግሞ እዚህ ሲመጣ ፓስተር ሲሆን ገንዘብ ሲያገኝ ሀብታም ሲሆን ምን አደረገ? እናትና አባቱን ከዛ አይነት ባዕድ አምልኮ አስጣልኳቸዋል እና ከዛ አይነት ባዕድ አምልኮ አስጥሎ ጴንጤ ያደረጋቸው ጠንቋይ እናቱንና ዛረንጋሽ አባቱን ወይም ደግሞ አንካሴ ዱላና ጦር የጥላወጊን ጦር አስጥሏቸው ይሄንን አስጣልኳቸው ከባዕድ አምልኮ አራኳቸው ብሎ አመጣቸው። እነሱ ግን ገንዘብ ፈልገው ነው የመጡት። ቀጥታ ሲነግሩኝ እነሱ ምንድን ያሉት? አይ እኛ በእውነት ሲያስጥለን እሱ ወጥቶ 10 ቀን 1 ሳምንት ያክል የፈለገበት ቦታ ሄዶ ሲመጣ እኛ ቡና እያፈላን ዛሩን እንለማመን ነበረ። ሲመጣ ግን የጌታ ልጆች መስለን ነበር የምንቀጥለው ነው ያሉት። አያቸው አልሸሹም፣ ዞራሉ፣ እዛው በዛው ነው። ስለዚህ ዶላር ሲቆጥር ረብጣ ገንዘብ ሲቆጥር አይተን ያለን አማራጭ ምንድነው? እሺ ብለን መተን ከሱ ጋር መኖር ነው። እህቶቹም ወንድሞቹም ጠርቶ አንድ ቤት ውስጥ G+3 ቤት ተከራይቶ እንዳለ ቤተሰቡን ከላይ አድርጓቸው እሱ ከስር ሆኖ ይጮህባቸዋልም፣ ሲፈልግ ይቆጣቸዋል፣ ሲፈልግ ሊመታቸው ሁሉ ይችላል። በቃ አዛዥ ፈላጭ ቆራጭ ሆነ። እሺ ብለው አብረውት መኖር ጀመሩ። ግን እሱ ልክ ሰይጣን ማህበረተኞች ውስጥ ገብቶ ደግሞ ሌላ አይነት ፕሮሰስ ውስጥ ሲገባ እነሱ ኦርቶዶክስ ሆኑ። በምን ብትሉ መጀመሪያም ፕሮቴስታንት አልነበሩ። ኦርቶዶክስ የሆኑት ደግሞ ሁኔታውን አይተው ነው። እናትየዋ ምን አሉ? እኔ ይሄ ልጅ ምንም አልጣመኝም። እኛ ለአንድ የሆነ ጉዳይ ስንፈልገው የኔን ጨሌ ተረክቦ ፈራጅ ይሆናል፣ ጠንቋይ ማን ነው? እነሱ ጠንቋይ አይደለም የሚሉት የኔን ጠንቋይ የሚለውና የኛ ተከታይ ወይም ደግሞ መናፍስትን የሚጠራ ሰዎችን የሚያገለግል ይሆናል ብለን ስናስብ አሉ። ይሄን ስናስብ ጭራሽ እሱ ወደ እስልምናና ወደ ሌላ እምነቶች እየገባ ስለዚህ እያዞረው እያንከራተተው ያለው ይሄው መጀመሪያ ላዩ ላይ የሾምነው ነው። ስለዚህ እባካችሁን ይሄን ነገር የሆነ ነገር እናደርግ ብሎ ይመካከራሉ። ከዛ እህቶቹ አንድ ወንድም አለው፣ 3 እህቶች አሉት። ምን ይሉታል?
ነፍስህ ማረፊያ አጣለች፣ እየተንከራተትክ ነው ያለው። እኛ ኦርቶዶክስ ሆነናል። በአካውንታችን ላይ በቂ ገንዘብ አስቀምጠህልናል፣ ራስህን ቻል። በቃ እኛም እንወጣለን ወይ ደግሞ እዚህ ቤት ተቀምጡ ካልከን እንጂ አሁን ከፕሮቴስታንት ወጥተህ ደግሞ ሌላ ነገር ውስጥ እንደገባህ ነው የምናየው። የምታያቸው ቪዲዮዎች የምታያቸው ነገሮች አልተመቹንም ብለው እየነገሩት 3 ዓመት ሙሉ 4 ዓመት 3 ዓመት ሙሉ በዚሁ ሰይጣን አምልኮ ውስጥ ሆኖ እነሱም እዛ ውስጥ ይጠነቁላሉ። እሱም እዚህ ጋር ደግሞ አዲሱን መንፈስ ተቀብሏል። እናትና አባቱ ውስጥ ወደ ይጠነቁላሉ። ከዛ ደግሞ እህቶቹ ደግሞ ዘመናዊ የመንፈሱ አገልጋይ ሆነዋል። ለምሳሌ እውለቱ እናትና አባት አውሊያው ላይ ነው ያሉት፣ ጠንቋዩ ላይ ነው ያሉት፣ መንፈሱ ላይ ቃልቻው ላይ። እሱ ደግሞ የነጮቹ የአውሮፓውያኖች የዘመነው ላይ ነው ያሉት። እነዚህ እህቶቹና ወንድሞቹ ደግሞ ከዛም አይደሉም ከዚህም አይደሉም፣ ኦርቶዶክስ ውስጥም ግራ የተጋቡ ሆኑ እና ዝም ብሎ ቲክቶክ ማየት፣ ቪዲዮ ማየት፣ ዓለማዊ መሆን፣ ሮብና ዓርብ ስጋ መብላት፣ ዝም ብሎ ዝሙት ፈጽሞ መምጣት፣ በገንዘቡ መጫወት። በቃ ገንዘቡ አላልቃላቸው የሚያመጣው ገንዘብ። ምክንያቱም ከየት እንደሚያመጣው የማይታወቀው ገንዘብ በጣም ብዙ ገንዘብ ነው የሚያመጣው። መጨረሻ ላይ ራሳችንን ችለን እኛ እንነግዳለን ብለው ሱቅ ከፍተው ምናምን ቤት ገዝተው ኮንዶሚኒየም ገዝተው ማገላበጥ ጀመሩ። ኮንዶሚኒየም ገዝተው ማገላበጥ ማለት ባለ አንድ መኝታ ይገዛሉ፣ አትርፎ ይሸጣሉ። እንደዚህ ያደረጉ ሁሉም የየራሳቸው ስራ ተጠመዱ። ግን በቃ እንደ አባት እንደ ታላቅ ወንድም ይንከባከቡታል። ምንም እንከን እንዳያገኝ አድርገው። ግን ከኛ ውስጥ እኛ ከአንተ ውስጥ ወጥተናል፣ አንተም ከኛ ውስጥ ውጣ፣ ነፍስህ ግን ማረፊያ አታለች አሉት። ከዛ እውነትም ከቤት ወጥቶ ሌላ ቦታ ተከራይቶ እንደፈለገ መሆን ጀመረ። እንደ የኢትዮጵያ ባንዲራ ላይ እንዳለው ኮከብ ምልክት መሬት ላይ አድርጎ ይገባቸዋል። ኮከብ ምልክቱን መሬት ላይ ስሎ ሻማ እያንዳንዱ ቦታ ላይ አብርቶ አይኑን ጨፍኖ ሜዲቴት እንደሚያደርጉ ዮጋ እንደሚጠቀሙ ሰዎች አይኑን ጨፍኖ 1 ዓመት ሙሉ የቤተሰቦቹን ዛር ሲለማመነው ቆየ። የእናትና የአባቱን ዛር ሲለማመን ይገባቸዋል። ለዚህ ሁሉ ነገር የዳረገው እሱ ነው። እና ምንድነው የሚለማመነው? ከየትኛው ወገን ነህ? እኔ ወደ ውጭ ሄጄ ወይም ደግሞ እዚህ ሆኜ እንደፈለግኩ መሆን ነው የምፈልገው፣ ከኔ ጋር መሆን ትፈልጋለህ ወይ ነው የሚለው። እና መጥቶ ስቆብኝ ነው የሚሄደው የሚለው። መጥቶ ይመጣና መሬቱን ደብድቦ ከንፈሩን ነክሶ ስቆብኝ ይሄዳል። ይገለጥልኛል፣ ይታየኛል አለ። በጣም የሚገርም ሱፍ የለበሰ ቀንድ ያለው ቀይ የሆነ የሚያስፈራ አይኑ የተኳለ ቀይ የሆነ አጋንንት ነው ማለት የሰው መልክ ኖሮት ልክ ቀይ ቀለም ስትቀቡ እንዳለው አይነት እና ሹል አገጭም ያለው ቀንድ አለው። ካባ እንደ ሱፐርማን ታውቁታላችሁ? ፊልሙ የዛሬ 40 ዓመት 30 ዓመት የወጣ ፊልም ነው። ሱፐርማን ማለት እንግዲህ የሆነች ቀይ ካባ ነገር ያደርጋል፣ ሰማያዊ ልብስ ለብሶ በአየር ላይ የሚበር ማለት ነው። በሱ አይነት ስታይል ሆኖ ግን ጥቁር ልብስ ለብሶ ከላይ ቀይ ካባ አድርጎ ሲመጣም ሲሄድም በግንብ ውስጥ አልፎ ነው የሚሄደው አለ። እጅግ በጣም በሚያስፈራ መልኩ ግን ይመጣና ከኋላዬ ነው የሚመለከተው። እኔን በደንብ አያየኝም አለ። አይቶኝ ከኋላዬ እንደዚህ ያያል፣ ከጎኔም ያያል አለ። እኔ ከኋላዬና ከጎኔ ምን እንዳለ አላውቅም ነው የሚለው። ዛሬ ላይ ሆኖ ሲያየው ግን ምናልባት ከኋላ ያለው ጠባቂ መላኩ፣ ከጎን ያለው ደግሞ የእናትና አባቱ ዛር ይሆናል። ያ ማለት ልጁ እስኪመለስ እስኪለወጥ ወደ ኦርቶዶክስ እስኪመጣ ድረስ ይጠበቅ ነበረ ማለት ነው። ቀን አለው፣ እግዚአብሔር ቀን አለው። ገጠመኝ ላይ የሆነ ገጠመኝ ላይ መለቅላችሁ ገጠመኝ አለ። አንዲት ሴት በአንበሳ መልክ ክርስቶስ ተገልጦላት፣ አንበሳው ግን እንደ ሰው ሆኖ የእጅ ሰዓት አለው። አጋንንቶቹን ይገርፍላታል። እየገረፈ ሰዓቱን ያያል፣ ይገርፋል፣ ሰዓቱን ያያል። ልክ ሰዓቱ ሲደርስ ግን እነዛ የሚገርፉት መናፍስቶች የሉም። ያ ማለት እግዚአብሔር ባለው ቀን ነው። እግዚአብሔር ባለው ቀን ነው መናፍስት የሚወጡት። ስለዚህ ቀኑ ገና ነው እየተባለች ነበር ወይም እየተባለ ነበር ማለት ነው። እንደዚህ አድርጎ እግዚአብሔር በምልክት ያሳየው ነበረ እና እዛ ቤት ውስጥ ሆኖ አስቡት፣ ሰይጣኑ ባደረገው ስፔል ወይም ድግምት፣ በእንግሊዝኛ ስፔል ነው የሚባለው መሰለኝ፣ ባደረገው ድግምት ወይም ቃላት እንደረድሮ በመጥራቱ መጥቶለታል አጋንንቱ። ግን ደግሞ አይፈልገውም፣ አብሮት መቀጠል አይፈልግም። ለምን? ዛሬ ነጭ በነጭ ለብሶ የሚቆርብባትን ቀን መንፈሱ ያውቀዋል። ጨርሶ ሊወስደው አልቻለም። ሊጠቀምበትም ፈልጎ እንኳን አልቻለም። እንደምንም ብሎ የራሱ ማድረግ ነበር የፈለገው እና በዚህ ውስጥ እግዚአብሔር እውነት ስራ ሰርቷል። እና እህቱ በራን ኳኩታ መጣች። ከፈተላት። ከዛው ካለበት ከጨለማ ክፍል ውስጥ ተነስቶ ነው የከፈተላት። ግቢ ያላት። ገባች። ምን እያደረክ ነው? ምንድን ነው ያለችው? ይሄ የኛ የአምልኳችን ስርዓት ነው፣ አሁን የገባሁበት ስርዓት ነው። እኔ አሁን ምንም አይነት ሃይማኖት የለኝም፣ ኤቲስትና ፓጋን ነኝ ሲላት ጊዜ ኖ
ኤቲስትና ፓጋንነት ሃይማኖት የለኝም ማለት ነው። ልክ ነህ አንተ ግን ሃይማኖት አለ አለችው። ለምን እኔታ ለኔ በማንም አለ እንዴ? ይሄን እኮ ስለህ እኮ የምታመልከው አጋንንትን ነው። ይሄ እኮ የአጋንንት ስራ ነው አለችው። ስለዚህ እምነት አለ፣ ሃይማኖት አለ፣ የሆነ ነገር እያመንክ ነው። ምንም ኃይል የለም ብሎ ማመን ነው። ምንም ኃይል የለም ብሎ ማመን ነው ኤቲስትነት ወይም ፓጋንነት ብላ ነግረው የመጣችውም ደግሞ በቤት ጉዳይ ላይ አንዳንድ ቀበሌ ምናምን እንደዚህ ጉዳይ ተፈጽሞ ችግር ተነስቶባቸው እሱን ልታማክረው ነበር የመጣችው። በሰላምም አልተመለሰችም። ተጋጭተው ዶክሜንቷን ጥላ ነበር ሄደችው እና ተመልሳ ዶክሜንቷን ልትወስድ ማታ ስትመጣ ግን ፌንት ብሎ ተዘርሮ ሻማዎቹም እየበሩ እሱ ወድቆ መሬት ላይ እግሩ ተቃጥሏል። የለም ራሱን ስቶ ማለት ነው። ከዛ ወደ አምቡላንስ ተጠራ፣ ሆስፒታል ሄደ። እግሩ የተቃጠለው እግሩ በጣም ነበር የተቃጠለው። በጣም እንግዲህ የሰው ልጅ አይነድም እንጂ ማለቴ ባዶ እግሩ ስለሆነ ቁምጣ ስላደረገ እግሩ ብቻውን ነው በሻማ የተቃጠለው። ክስል ብሏል። አስቡት፣ እንደዛ እንኳን እየተቃጠለ ክስል እያለ እንኳን ራሱን ስተወድቋል። አጋንንቱ ሲገባበት ግን አልሞተም። ከዛ ሆስፒታል ሄደ። ምንድነው እንደዚህ እስኪቃጠል ድረስ እንዴት ራሱን ሳተ? ተጠብሶ እኮ ስጋ ሆኗል፣ የሚሸት ስጋ ሆኗል፣ የሚበላ ስጋ ሆኗል። የሚገርማችሁ ረጅም ሰዓት ሻማው የሚቀልጥ ከሆነ እግሩ ይቃጠላል ማለት ነው። ጥብስ ነው ያለው። ከዛ እግሩ ይቆረጥ ተባለ። ከዛ አይቆረጥም ባለበት ማስተካከል ይቻላል እየተባለ ጣቶቹ አካባቢ ላይ ነው ችግር የተፈጠረበት። ነርቮቹ ሁሉ ነደዋል። በጣም ከባድ ነው። እጁ ላይ በጣም ከባድ ችግር ገጠመው እና ይሄ እስኪድንለት 2 ወር ሙሉ ሆስፒታል በሚገባበት ሰዓት ሆስፒታል የምታስታምመው መርፌ የምትወጋው ክትትል የምታደርገው ወይም ደግሞ ፎሎ የምታደርገው ነርስ ጋር ተገናኘ። ነርሷ ደግሞ ይህን ትምህርት የምታዳምጥ ነርስ ነበረች ማለት ነው። ከዛ እግዚአብሔር ይህንን ሰው በዚች ነርስ አማካኝነት ወደ መንፈስ ቅዱስ አመጣው ማለት ነው። በዚች ነርስ አማካኝነት ወንጌል አወቀ፣ ጠላቱን አወቀ፣ ወዳጁን አወቀ፣ ሰይጣን ማህበረተኞች ምን እንደሆነ አወቀ። ሌላ ነገር ምንም አልሰጠም። እንዴት ልጅን የምትፈልግ ከሆነ ይሄን አዳምጥ እያለች በግድ ይሄን ገጠመኝ ስማ፣ አውሊያ ቃልቻ ምን እንደሆነ፣ ዛር ምን እንደሆነ፣ ለዚህ ሁሉ ነገር ያበቃው ምን እንደሆነ ነገረችው። ከዛ መጨረሻ ላይ ማለት እኔ እኮ ልታዘዝሽ ልዳንና ልውጣ ብዬ እግዚአብሔር ይቅር ካለ ብዬ ነው እንጂ እኮ ይሄን እኮ አውቃለሁ አላት። ምኑን የምታውቀው አለችው። እንዳለ ባለፈው ስነግራችሁ የነበረው ነገር የነገራት ባለአውሊያዎች፣ ባለቃልቻዎች ወይም ደግሞ የቡዳ ዘር ናቸው ተብሎ የሚታሰቡ የቡዳ መንፈስ አለባቸው ተብሎ የሚታሰቡ ሰዎችን እንግዲህ የሚባለው እንደምነግራችሁ፣ እንዲሁም ደግሞ ጠንቋይ ልጆች ናቸው፣ የደብተራ ልጆች ናቸው፣ ኮከብ ቆጣሪ፣ ስልማሽ ቅጠል በጣሽ የሚባሉትን የእነሱን ልጆች ሰብስቦ ጥበብ አስመስሎ ማሰልጠን ነው። ለዚህ አይነት ተልእኮ ማሰልጠን ነው። በቃ ስለ ኮከብ ነው፣ ስለ አንድሮሜዳ ነው፣ ስለሆነ ነገር ማጥናት ነው። እዛ ነገር ላይ ብቻ ማተኮር። ከዛ ኒውትራል የሆነ ግን የሆነ ዩኒቨርስ እንዳለ እያሰቡ ስለዛ ዩኒቨርስ የሚያጠኑ አስመስለው ሰውን ወደ ሌላ ነገር ውስጥ መክተት፣ የነዛን ልጆች ሰብስቦ ማሰልጠን ነበረ ትልቁ ስራና እጅግ በጣም ከባድ የሆነ ጊዜ ነበረ ያሳልፈው። በእርግጥም ይሄንን ነገር መምህር ተናግሮት ነበረ ብላ አውጥታ ፈልጋ አምጥታ ስታሰማው በቃ እዚህ ሲዚት ነው ያላት። ይሄ ነው በቃ ይሄ ነው እኔም የነገርኩሽ ነገር እውነት እንደሆነ አምነሽኛል። እኔም ደግሞ መምህር ተስፋዬም ሆነ እናንተ ቀድማችሁ ይሄ ነገር እየተደረገ እንደሆነ ማወቃችሁ በራሱ ለኔ ትልቅ ነገር ነው። እውነት ነው። ሄዱና እነሱን አገኘዋቸው ነበር የምንባለው ብሎ ነገራት። በቃ በዚህ ልክ ልጁ ወደ መንፈሳዊ ሕይወት መጣ። 6 ወር ሙሉ ትምህርቱን አዳመጠ። ንስሐ አባት ወስደን ንስሐ እንዲገባ አደረግን። ከዛ ቀኑና ተሰጠው። ቀኑናውን ሲጨርስ ያው በእግሩ በነገራችን ላይ ድኗል። ጣቱ የፊት ጣቱ እስከ ተወሰነ ደረጃ ድረስ ያው አይሰራም፣ ተቆርጧል። የበሰለው እግሩ ማለት ነው ተቆርጧል። ሌላው በእግሩ በተረከዙ መርገጥ ይችላል። ይሰግዳል። ሲሰግድ ትንሽ በአንድ በኩል እያዘነበለ እየወደቀ ተቸግሮ ነበረ። ሬዚስት ማድረግ የቻለው በልምድ ነው። አሁን እግዚአብሔር የተመሰገነውን ቅዱስ ቁርባን የሚቀበል ቅዱስ ቁርባን ምግቡ ሆኖ የነፍሱ ስስት ሆኖ ኢየሱስ ክርስቶስ ወደ ሕይወቱ የመጣለት እጅግ በጣም የሚገርም ልጅ ሆኗል ማለት ነው። ይሄ ነው ክርስቶስ መቀበል ማለት።